ሰላም ጤና ይስጥልን ውድና የተከበራችሁ የመሲ ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችሁ። ለዛሬ ደግሞ ዝናን ሞገስ ሊፈታው ስል መድብል ደረሰ። እንደተመለከታችሁ ዝና አደገኛና ጨካኝ የሆነ ለሰው የማይራራ እንዲሁም ብዙ ሰዎች በእነሱ እጅ ላይ እንዳለ እንዲሁም ሰዎችን የሚያግቱ ሆኖ ሳለ ዛሬ ደግሞ ያንን ጨካኝ አውሬ የሆነውን ዝናን ሞገስ ለመፍታት እንዲሁም ለምስቱ ብሎ ለሉላ ብሎ ሉላ የፍቺ ወረቀት በጠየቃችሁ መሰረት ያኛው እንዲፈርም ስለፈለገ ሞገስ ደግሞ እሱን እንዲሁም ዝናን ለመፍታት እጁን እየፈታ እያለ መድብል በላይ በደረሰ ጊዜ በደነገጠ ጊዜ እንዴት ልትፈታ ቻልክ? ለምንስ ልትፈታ እንዴት ሞኝ ሆንክ? እንዴት ጨካኝ የሆነውን ሰውዬው ይህንን አውሬ የሆነውን ሰውዬ እንዴት ልትፈታ አንተ እንደዚህ ልብህ የዋ ሆኖ ወይስ ለምንድን ሞኝ ሆንኩ ብሎ መድብል ሞገስን ጠየቀው። ሞገስ ደግሞ እንዲፈርምልኝ ስለፈለኩኝ ትንሽ ላላላ አድርገው ብዬ ነው እኮ እንደዚህ ብሎ ለመድብል ነገረው። መድብል ደግሞ እንዴትስ ልትፈታ ቻልክ? ይሄኛው ጨካኝ አውሬ ለሰው የማይራራ ስለሆነ ለምንድን ነው ልትፈታ ቻልክ? እውነትህን ነው ወይ? ልትፈታው ነበረ ወይ ብሎ መድብል ጠየቀው ማለት ነው ሞገስን። ሞገስ ደግሞ አንዳንዴ ደግሞ በሀሳብ ወይ ልፍታው ወይስ ከፈተውስ እንዴት ሊሆን ይችላል እያለ ብቻውን እያወራ ነበረ። ከዛ በኋላ ዝናም ደግሞ ፍታው፣ ችግር የለም አንተ ከሉላ ጋር እንደፈለግ መኖር ትችላለህ፣ ህይወታችሁን መቀጠል ትችላላችሁ። እኔ ግን እናንተን እያየውኝ አንተን ከማያት እኔ የእናንተን ፈርሜ ብለቃችሁ ይሻላል፣ እንደፈለጋችሁ መሆንም ትችላላችሁ ብሎ ሞገስን እያባበለ ነበረ። ሞገስ እውነት መስሎት ደግሞ ዝና እንደመፍታት ሞገስ ደግሞ ያስበው ብቻ አንድ ነገር ይታየዋል ማለት ነው። ሉላ ጋር በሰላም ለመቀጠል ስለፈለገ ከሉላ ጋር ደግሞ ፍቺ ወረቀትን ሉላ በሱ ስለላከች በቃ ይሄኛው እውነትም ሊፈረምለት ነው ብሎ ልቡ በቃ ያሰበው በፍቺ ወረቀት ላይ እንዲፈረም ብቻ ነበረ ሀሳቡ ያለው ማለት ነው። ግን ይሄኛው ዝና ደግሞ እውነትም ቢፈታው ኑሮ ሊፈርምለት ሳይሆን ያሰበው ሌላ ተንኮልና አደገኛ ነገር ነበረ እና እንዲሁም ደግሞ ልፍታ ወይ አልፍታ እያለ ሁለትም ሶስትም እያሰበ ነበረ። ከፈታኝ እንዴት ሊሆን ይችላል? እንዲሁም መድብል ምን ይለኛል ከፈታውኝ እያለ ወይ ላላ አድርግ ላላ እጄ ካልተፈታ ደግሞ ዝና ደግሞ እጄ ካልተፈታ እንዴት አድርጌ ልፈርምህ እችላለሁ በምልበት ሰዓት ላይ በጣም ነበረ። ቢፈታው ኑሮ የሚያጋጥመው ነገር ሌላ ነገር ነበረ። ግን ዝናፍታው ችግር የለም እኔ እፈርምልሃለሁ፣ እናንተ ሁለታችሁም አብራችሁ ህይወታችሁን ትቀጥላላችሁ እያለ እያባበለ ነበረ። የሚገርማችሁ ነገር ሞገስ ደግሞ ይህን ኃይል እንዴት ልቡ እንደዚህ እንደራራላት እንዴት ደግሞ ለመፍታት እንደሚችል እኔ እኮ ግራ ገባኝ። ይህንን ሁሉ እንዲሁም ምሳሌም ታስራለች ታግዳለች እንዳያችሁ ማለት ነው። እያባበለው ነበረ ዝና ፍተኝ ችግር የለውም እያለ ለመፍታት እየሆነ መድብል እንደደረሰ አይታችኋል ማለት ነው። መድብል ደረሰበትና እንዴት ልትፈታ ቻልክ ባለው ሰዓት ላይ ዝናም ደግሞ አንተ እኮ አታውቅም እኮ መድብል ሞገስ በጣም ጨካኝ ነው፣ እንዲሁም ወንድምህን አሳልፎ የሰጠ አውሬ እኮ አንተ ስለሱ እኮ ምንም የምታውቀው ነገር የለም። ከዚህ በፊትም እኮ በእንትና ላይ እኮ በወንድም ምስት ላይ የማገጠ ነበረ። አንተ እኮ ይህንን ምስጢር ሁሉ ስለማታውቅ እኮ ነው፣ ሞገስ በጣም ክፉ ሰው ነው እያለ ለመድብል እየነገረ ነበረ። ይህንን ሁሉ ሴራ የሚያደርግ ስለ ወንድም የሚያውቀው እሱና እሱ ብቻ ነው። ሁሉን ነገር እሱ ያውቃል። ከዚህ በፊትም በወንድም ምስት ላይ የሚማግጥ እሱ ነበረ። አንተ እኮ ስለሱ ምንም የምታውቀው ነገር የለም። እሱ በሚመጣው ሰው ጋር ሁሉ ጋር እንትን የሆነ የሚኖር ሰው ነው። ስለዚህ እሱ አንተ ባትመጣ ኑሮ ልፈታኝ ነበረ እኮ እና ብሎ ለመድብል ይናገራል። መድብል ደግሞ እውነት ነው ወይ አንተ እውነትም ልትፈታ ነበረ? ይህንን ጨካኝ ሰውዬን ልትፈታ ነበረ ብሎ በቃ ዝና ያለውን ሁሉ ነገር ምስጢሩን አንተ ያላወቅከውን ምስጢር
ሁሉን ነገር ለመድብል ነገረው። መድብል ደግሞ ለማመን ከበደው። በጣም ኩስትር አድርጎ ግንባሩን አስሮ ሞገስን እያየ ነበረ። ሞገስ ደግሞ አንተ ዝም በል እያለ ዝናን እንትን እያደረገ ነበረ። ዝናም ደግሞ ብዙ ነገር እያወራ ነበረ። ከዛ በኋላ ደግሞ መድብል ራሱ አንተ ዝም በል ብሎ ዝና እንዳይናገር ይከላከል ነበረ ማለት ነው። በጣም የሚገርማችሁ ነገር ሞገስ ደግሞ ከዚህ በፊት እንዳወቃችሁ ብዙ ነገር እንትን እያደረገ ነበረ። ነገር ግን ዛሬ በጣም ከባድ ነው እውነትን ለመናገር እና ሁሉን ነገር እየነገረ ነበረ ለመድብል። መድብልም ደግሞ ለማመንም ከበደው። እንዴት እንደዚህ ሊሆን ይችላል እያለ ሞገስ ደግሞ በጣም አፈጠጠው ማለት ነው። እኔ እንደዚህ አይነት ሰው አይደለሁም ብሎ መሰለኝ እና በጣም ተደነገጠ። ለማውራት ራሱ ተንቀጣቀጠ ማለት ነው። ፈራ። ለምን ዝና ያለውን ነገር ከዚህ በፊት ያደረገውን ነገር ሁሉ ለመድብል አሳልፎ እየነገረው ነበረ። እንዴት እንደዚህ ሊሆን ይችላል ብሎ ደግሞ መድብል ሞገስን በደንብ ኩስቱር ብሎ እያየው ነበረ። ሞገስም ደግሞ እንደዛው በዛው ልክ በጣም ደነገጠና ያለውን ምስጢሩን ሁሉ ከዚህ በፊት እንደማገጠው ከዚህ በፊት በወንድሙ ላይ የሚያደርገውን ሴራውን ሁሉ ስለነገረ በጣም በቃ ለማውራት ራሱ እየተንቀጣቀጠ እያወራ ነበረ። ከዛ በኋላ እና ቤትም ሄዶ ደግሞ ለሉላ ወይ እኔ እኮ ዛሬ ምሳሌን እኮ አሳልፌ ሰጠውኝ እኮ ብሎ ይናገራት ነበረ። ወረቀቱንም ይዞ ወደ ቤት ሲሄድ ለሉላ ሲያሳያት ራሱ እንዳልፈረመ አየችና አልፈረማም አይደል ይሄ እኮ እኔን ሊገድለኝ ነው ብላ ለሞገስ ነግረው በቃ በጣም ከባድ ነው። በተለይ በጣም ከባድ ነው ሁሉ ነገር ማለት ነው። እና ስለዚህ ዝና ጨካኝ ፍትሃው ስል እኔን ከፈታችኝ ምሳሌም ትለቀቃለች። ከዛ ደግሞ ማህሌትም እንዲሁም መድብልም እንዲሁም እፍራታን አንቺ ብቻ እንትን ተባበሪኝ ብሎ እፍራታን እንትን አድርጎ ስልክ ቁጥር ስደውል በቃ ምሳሌን ሊቀቁት ብለም እፍራታም ተናግረ ነበረ። ምሳሌም እንደምትፋታ በቃ ቤት ሄዶ ማለት ነው ነገራት ማለት ነው ለእንትና። ከዛ ዛሬ ትፈታለች ወይም ነገ ከዛ ከኛ ጋር እራት ትበላለች ብሎ ቤት ላይ ሄዶ ተናገረ። ከዛ በኋላ ምሳሌም ደግሞ በታሰረችበት ቦታ በጣም ደክሟት ነበረ። በጣም በቃ የምትሆነው ብቻዋን ነበረች። በጣም ከባድ ነው። ከዛ በኋላ ምሳሌ ዛሬ እንደምትፈታ ብሎ መድብል ቤት ሄደው ለቅድስት ነግራት፣ ቅድስት እውነት ነው የምርህን ነው እኔ እኮ ከዚህ በፊትም ነግሬሽ ነበረ ብሎ መድብል ለቅድስት ነግራታል። የምርህን ነው አሁን እሷ ትመጣለች፣ ምሳሌ ወደ ቤት ትመጣለች፣ ከኛ ጋርም እራት ትበላለች ብላ መድብልን ትጠይቅ። አዎ እኔ እኮ ብዬሽ ነበረ ትመጣለች ምሳሌ ብዬሽ ነበረ። እሺ ብሩክ ሳለች። ብሩክም ደግሞ በቃ ብሩክ ስል ችላለ ማለት ለምን ብሩክ ያለበት ሁኔታ አልታወቀም እስካሁን ድረስ። ስለዚህ ምሳሌም ደግሞ ዛሬ ትፈታለች ስል በቃ በደስታ አሁን ልደሰት ወይስ ልዘን ብላ ቅድስት ደግሞ መድብልን ትጠይቃለች። ከዛ መድብልም ደግሞ በደንብ እያየዋት ነበረ እና በዛውም ደግሞ እፍራታም ከዛ በኋላ ምሳሌ ትለቀቅና እንትና ያለበት ዝና ያለበት ቦታ እነግራቸዋለሁ ብላ በስልክ ደውላ ስታዋራቸው ከዛ አዋራቸው። ከዛ በኋላ ዝና ያለበት ቦታ ከመንገሬ በፊት እናንተ ምሳሌን ሊቀቁ ብላ ነገረቻቸው። ከዛ እነሱ ሊለቁ ሲሆኑ ምሳሌን ደግሞ በጣም ታማ ነበረ እንዳያችሁት። በቃ ቤት ውስጥ ብቻዋን ታፍና እንደዚህ ሆና በጣም ተሰቃይታ ነበረ። ከዛ በተሰቃየች ሰዓት ደግሞ ለመልቀቅ በሚሆኑበት ሰዓት ቤቶች አንተ ትልቅ ሰውዬ እያለች እየጠራች ነበረ ብቻዋን ማለት ነው። ከዛ ጭንቅላቷን ይዛ በእጇ በጣም ታማ ነበረ እንደምትመለከቱት በጣም ታመመችና እኔን እያመመኝ ነው አንተ ትልቅ ሰውዬ እያለች ብቻዋን እየጠራች በጣም ከባድ ሁኔታ ወደ መሬት ወድቃ ተንሰርስራ ነበረ። በጣም ነው ያሳዘነችኝ ምሳሌ። እውነት ምሳሌ ላይ የሚደረገው ግፍ በጣም ነው የሚያሳዝነው። እንዲሁም ብሩክና ምሳሌ ላይ የሚደርስባቸው ጉዳት በጣም ከባድ ነው። እውነት ምሳሌ ይህን ሁሉ ምን በደል ሰርታ ነው እቺ ህፃኗ ላይ እንደዚህ የሚያግቷት? ብቻዋን በጣም ነው ያሳዘነችው። እግዚአብሔር አምላክ ምሯት ይህን ሰዓት አደርሷት። አሁንም ደግሞ ድጋሜ ስቃይ
በጣም ከባድ ነው። እውነት የምር በጣም ከባድ ነው ማለት ነው። ስቃዩ በጣም ከባድ ነው እና በጣም ነው የምታሳዝናችሁ። እንደምትመለከቱ በጣም ታሳዝናለች። በጣም ነው የምትለው እና ከዚህ በኋላ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ቆይታ፣ መልካም ጊዜ፣ መልካም ሰዓት፣ መልካም የስራ ዘመን ይሁንላችሁ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችሁ። ለቤት አዲስ ከሆናችሁ ሁላችሁም የደወል ምልክት እንደ በመጫን ሁሌ የምለቃችሁ ቪዲዮ እንዲደርስላችሁ ሼር፣ ኮሜንት፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ ማለት አክብሮት ጋብዣችኋለሁ። ባይ ባይ። መልካም ጊዜ፣ መልካም ሳምንት ይሁንላችሁ። ወዳችኋለሁ።